አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሞሚ ቻናል ቤተሰቦች ሰላም ናችሁ? እኔ አልሐምዱሊላህ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቻናሌ ተከታይ እያገኝ አይደለም፣ ለምን እንደው አላውቅም። መጀመሪያ ቪዲዮውን ከፍታችሁ ስታዩ ላይክ አድርጉ ማለት ነው። ምን ችግር አለው? አይከፈልበት። ወላሂ መልካምነት ለራስ ነው። ሀባይ አንድ ጊዜ ጠቃርጋችሁት ብትወጡ ምን ችግር አለው? ቪዲዮውን ስታዩ እንደዛ አድርጉ። ለኔ ብርታቴ ነው። እንደዛ ስታደርጉ ለኔ ደስ ይለኛል። ኮሜንትም ደግሞ ያለውን ነገር ጥፋትም ካለብኝ ማስተካከል ያለብኝ ነገርም ካለ ደግሞ እንትን በሉ ማለት ነው። አበረታቱኝ። የመጣሁት ዛሬ የሆነ ማለት ይጠቅማችኋል ብዬ ስላሰብኩ ነው። እኔ ማለት የደረሰብኝና የተገኘሁት ነገር በማንኛውም ነገር ሊሆን ይችላል እንግዲህ እና እኔ ዛሬ ማወራችሁ ስለ ጀዋል ነው። ስለ ጀዋላችንን እንዴት አድርገን መያዝ እንዳለብን፣ ጀዋላችንን ያለ ፕሮግራም የሆነ ሰዓት ላይ ችግር ላይ ባላችሁበት ሰዓት ላይ ውንግር ብሎ መግዛት የማትችሉበት ሰዓት ላይ ፕሮግራም ባላወጣችሁበት ሌላ ነገር ፕሮግራም አወጣችሁ ምናምን ከተቀመጣችሁበት ሰዓት ላይ የጀዋል ግዥ ድንገት እንዳይመጣ ያንን ነገር ለማቃለል በአላህ ፍቃድ ዛሬ እኔ የተገኘሁበትን እነግራችኋለሁ። እንዳያችሁት ከሳምንት በፊት ነው ቪዲዮ የለቀኩትኝ። ቪዲዮ የለቀኩት ከሳምንት በፊት ነው። ለምን መሰላችሁ? ጀዋሌ ተበላሸብኝ ማለት ነው። አለገ በቃ ያልጋል። ከዛ ደግሞ ጎኑ ስነካው አይከፍትም ቶሎ። ከከፈተም ደግሞ ስንት ቆይቶ ነው እንደዚህ ሸርተተ ሳደርገው በቃ ይግላል፣ እንደዛ ነገር። ከዛ ደግሞ ምን አረገዋለሁ መሰላችሁ? ፍሬዘር አረገዋለሁኝ። ፍሬዘር አድርጌ ቅዝቅዝ ሲል በጣም አወጣዋለሁ። ሀላስ እንትን ይከፍትልኛል ማለት ነው። እና በመጨረሻ ላይ እንደዛ እያደረኩ ስጠቀም ምን አመጣብኝ መሰላችሁ? የሆነ ሰው ሳወራ የሰዎቹን ድምፅ እያቆራረጠ ያመጣብኛል። ቁርጥርጥ የሆነ ትራክ ነገር አለ አይደለ? እንደዛ ያደርግብኛል ማለት ነው። ይሄ ችግሩ ምንድነው ነው? ዋናው ርዕሱ ምንድነው? ይህን የምናደርግበት የሚሆንበት ጀዋላችን ችግሩ ምንድነው? ምን መሰላችሁ? ዋትስአፕ ላይ ሊንክ ይመጣላችኋል። በቃ በማንኛውም ውርብ ይሁን በማንኛውም በቃ ድንገት በገባ ስልክ ይሁን ሊንክ ይመጣላችኋል። ያንን ሊንክ ሳታውቁ አትንኩ። የማትፈልጉትም ከሆነ ደግሞ አይተን እንመለስ ብላችሁ አትግቡ። ያለ እውቀት የሚደረግ ነገር በሙሉ ከሳራ ውስጥ ነው የሚዶላችሁ። ስተታችሁን ራሱ መለስ ብላችሁ እንዳታስተካክሉ አታውቁትማ። ያለ እውቀት ነው ያደረጋችሁት። ስለዚህ ዋጋ ያስከፍላል ማለት ነው። እና ዋትስአፕ ላይ የሚመጡ ሊንኮችን ጠቅላላ የማንፈልጋቸው ነገሮች ዶሮ በቃ ይሄን ነገር እንፈልገዋለን ብለን በጥንቃቄ አንብበን ምን እንደሆነ ለምን እንደሚያስፈልግ እንትን ብለን ወደዛ ሊንክ መግባት አለብን ማለት ነው። እንዲሁም ኢሞ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ እያየን ፕሌይ ስቶር ላይ እየገባን በቃ ጫን በለው እንጭናለን አፕሊኬሽኑን ማለት ነው። የዛን ጊዜ የትኛው አፕሊኬሽን ቫይረስ ይዞ እንደሚመጣ አናቅም። እኔ አሁን ዋትስአፕ ላይ የሆነ ግሩፕ የሚሆን የሆነ ሊንክ የሚሆን የሆኑ በቃ ቻይናዎች አሁን የሆነ ይመጡና ሊንክ ይልኩላችኋል። በቃ እኔ በቃ አይቼ መመለስ አለብኝ። ንክት ግብት እይት ብዬ አድርጌ ምልስ ስላለሁ ይሄ ለኔ ጎርቶኛል። እናንተንም ተጠንቅቃችሁ ጀዋላችሁን እስከተሰበረባችሁ ድረስ ተጠንቅቃችሁ እንድትይዙት ካላህ ፍቃድ በታች እንግዲህ አንዳንድ ጊዜ ይሄን ስላችሁ ጀዋላችሁ እድሜ ልክ ከእናንተ ጋር ይኖራል ማለት አይደለም። እንኳን ጀዋልና ሰውም ይሞታል። አላህ የቀደረለት ሁሉም ነገር ያበቃል። ግን በቃ የሆነ ሰዓቱን ጠብቀን ፕሮግራማችንን መግዛት ስንፈልግ
ወይም ደግሞ ጀዋሉ እድሜው መሰለን አሁን አመት 2 አመት ብቻ ሊሆነው ይችላል። በዛ ሰዓት ጀዋሉ አዲስ ነው። እናንተ ግን የተለያዩ ነገሮችን እያወረዳችሁ ቫይረስ ታስገቡበታላችሁ ማለት ነው። ከዛ ምንድነው ወደ ጀዋል ግዢ ትገባላችሁ ሌላ እና ያን እንዳይመጣ ምንድነው ማድረግ ያለባችሁ? መጠንቀቅ። ፕሌይ ስቶር ላይ የገባችሁ ያገኛችሁትን አፕሊኬሽን አለማውረድ። ይሄ በጣም አደጋ አለው ማለት ነው። አልሐምዱሊላህ የኔ ጀዋሌ አስጠቅሞኛል። 4 አመት ሙሉ አስጠቅሞኛል። እኔ ሳውዲ አረቢያ ላይ ከመጣሁኝ 2 ጀዋል ብቻ ነው የተጠቀምኩትኝ። 2 ጀዋል የተጠቀምኩት መጀመሪያ ላይ ስመጣ ሳምሰንግ ተገዛልኝ። ሁለተኛ በራሴ ደግሞ ኢንፊክስ ገዛሁኝ ማለት ነው። ኢንፊክስ ገዛው። ከዛ በኋላ አሁን ያው ተበላሸ እና የተበላሸበት ምክንያት ምንድነው? ዝም ብዬ ያገኘሁትን አፕሊኬሽን አወርድ ነበር። በቃ የተለያዩቹ አሁን ቲክቶክ ላይ ራሱ የሆነ ነገር በቃ አወርደዋለሁ፣ እረሳዋለሁ፣ አልጠቀመውም ያን ነገር። የሆነ አፕሊኬሽን አወርዳለሁ ደግሞ እረሳዋለሁ። እንደዛ እያለ ጀዋሌ ሞላና የትኛው አፕሊኬሽን ቫይረስ ይዞብን እንደወረደ አላወቅኩም። ከዛ በኋላ እንደዛ ግጥም ሲልብኝ ሰማይ ይመስላል። ከዛ ጎኑን ስጫለው ደግሞ ቶሎ አይበራም። ከዛ ግጥም ብሎ ዝም ይላል። ሰዎች ጋር ሳወራ ደግሞ ሰዎችን እንደ ትራክ እያደረገ ያመጣብኛል። በቃ የሆነ ያቆራርጣል ድምፅን። ፍሬዘር አደርገዋለሁ። በጣም ነው የሚገርመው። ፍሬዘር አደርገዋለሁ። ፍሬዘር ትንሽ አቆይቼ አወጣውና ትንሽ ይሰራልኛል። ደግሞ ይግላል። ደግሞ በቃ የሆነ አፕ ላይ ከገባው ይግላል። እና እንደዛ አይነት ነገር እንዳይመጣ ያገኘነውን አፕሊኬሽን አለማውረድ፣ ከዛ ደግሞ በቃ መጠንቀቅ እና እንደዛ ነው። ሀባይ ለመሰላችሁ አንዳንድ ጊዜ ጀዋላችን አዲስ እያለ እንዳያልግብን ያዛ እኔ መጨረሻ ምንድነው ያደረኩትኝ? ወደ ጀዋል በተወሰድኩትኝ ፎቶ የለ ምን የለ ሁሉ ቁጥር የለ። ፎርማት አስደረኩት። ከዛ ፎርማት አስደርጌው ይሰራል ብዬ አመጣሁትኝ ወደ ቤት። አይሰራም። ግጥም አለ። ምክንያቱም አንድ ነገር የተበላሸ ነገር ወደ ኋላ እንደነበረ ለመመለስ በጣም ከባድ ነው። እንኳን ጀዋልና ማለት ነው። እና ተበላሸ። አልሐምዱሊላህ። እኔ ግን ያው ሰውዬ ሀዲያ ገዝቶልኛል። አልሐምዱሊላህ። ሳይደግ ሳይጣላ ሚላ የሌላ ሀገሬ ሰው እና ለበጎ ነው ብዬ ዝም አልኩኝ ማለት ነው። እና አሁን በአዲሱ ጀዋሌ ነው ቪዲዮ የምሰራላችሁ። ላይክ አድርጉ እስኪ። እኔ ደስታ የሚያስደስታችሁ ላይክ አድርጉ። እና ሀባይብ ይሄን ይመስላል። አሁን ሌሊት ነው። እንቅልፍ እምቢ ሲለኝ ምን ላድርግ? ይሄንን ከጠቀማችሁ ለእናንተ ሸር ላድርግላችሁ ብዬ ቁጭ ብዬ እናንተ ጋር አወራለሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።